ወንድ ልጅ እንዴት ኪችን ገብቶ ምግብ ይሰራል ነው አይደለም? ኪችን ሲሰራ እንዲህ የሆነ ነገር ሲያነሳ ራሱ ያስጠላኝ ነበር። ሴት ልጅም ውጭ ወጣም ስራ መስራት የለባትም እንደማለት ነው። ሰላም እንዴት ናችሁ? አለን ደህና ነን። እንዴት ናችሁ? እርስዎ እንዴት ኖት? እነሱን እሺ እንዴት ናችሁ? ደህና ናችሁ? እንዴት ነው የሚጥመው? አንተ ስለሰራው ነው ምናልባት እኔም እንደዛ ነው የገመትኩት። አንቺም እንደዛ ነው የገመትኩት። ዛሬ የምናወራው ምን መሰላችሁ? ገርማችኋል። ይሄን እራት የሰራሁት እኔ ነኝ። ሰርቼ እያበላው ነው እንገራችሁ ብዬ ነው። እና ጀላ ነው ወንድ ልጅ ምግብ መስራት የለበትም የሚሉ ሰዎች አሉ። ታውቂያለሽ መቼም ይሄን ወንድ ልጅ እንዴት ኪችን ገብቶ ምግብ ይሰራል ነው። ምን ሀሳብ አለሽ በዚህ ላይ? ልክ ነው፣ ትስማሚበታለሽ? እኔ አሁን ወንድ ልጅ ምንም ችግር የለውም። ማነው እንደዛ ከሆነ ሴት ልጅም ውጭ ወጣም ስራ መስራት የለባትም እንደማለት ነው ሊሆን። ምንም ድሮ አልወድም ነበር ወንድ ልጅ ገብቶ ኪችን ሲሰራ አይደለም? ኪችን ሲሰራ እንዲህ የሆነ ነገር ሲያነሳ ራሱ ያስጠላኝ ነበር። አባቴ ሲያነሳ ይደብረኝ ነበር። ከዛ ግን ትዳር ውስጥ ገብቼ አብሮ መሆኑን ሳስበው ከመስራት ይልቅ እኔ ኪችን ስገባ የምትመጣውን ነገር ነው አብሮ መሆኑን ሳስበው ደስ አለኝ እንጂ የጋራ ጊዜ ተሳልችበታለሽ ማለት ነው። ድሮ እኔም አልወድም ነበር። ኧረ በስመ አብ ምናምን ምግብ መስራት ግን ወንድ እኮ ባያገባ ራሱ ምግብ መስራት አለበት። እስማ የሚጠቅመው ራሱን ነው። ኢትዮጵያ ውስጥ እንደውም እኮ ሰራተኛ ምናምን ስላለ ትንሽ ቀለል ይላል እንጂ እስማ የሚጠቅመው ራሱን ነው። ግን ያው ድሮ እንደዚህ አይታሰብም ነበር። ኩሽና የሴት ነው፣ ሌላው ነገር የወንድ ነው ነበር የሚታሰበው። ግን አንዳንድ ሀገሮች ላይ ደግሞ ዶሮ ምናምን የሚበልተው ወንድ ነው። እዚሁ ኢትዮጵያ ውስጥ ሰምቻለሁ እሱን ነገር እና አታውቅም እዛ እንዴት እንደሚበለት እነሱ ናቸው። አትችልም ነው ጭራሽ? መቀነሱ ጨራርሰው ምናምን ነው እንደ በግ ማለት ነው። ኦኬ አረ ነገሩ በግም ስለለመድ ነው እንጂ አሁን በግ ሴት ስትበልት ምናምን ስታርድና አይመጣውም አይመስልም። ግን ዶሮም እንደዛው ነው። የት አካባቢ እንደሆነ ግን የምታውቁ ሰዎች እስቲ ኮሜንት ላይ ጻፉልን። እንደዚህ ይሄ ባህል የት እንደሆነ የምታውቁ ሰዎች ሴት ልጅ ደግሞ ሙያ መለኪያ ዶሮ ስንት ብልት አላት ነው እና ጣፍጠሽ ምግቡ? አዎ ቆንጆ ነው። እስቲ ትንሽ ስለ ሙያዬ ነገር ያለ እኔ እስከዛ ልብላሽ ወይም በደንብ ሰፋ አድርገሽ። ሙያው ጸዴ ነው፣ በጣም ጸዴ ነው ነው ሙያው። ግን ያው ኪችን ውስጥ ያለቃ ድጋሚ አይገኝም። እንዴት ያለቃል? አሁን ይሄ ዘይት ተበዛበት ትንሽ ሳህኑን እንግዲህ ያሳያችኋል። እንደዚህ አድርጌ ታሪኬን የሰራሁት ይኸውላችሁ። ከበላችሁ ላይ ቀር መብላት ብዙ መቆጠብ አያስፈልግም። ምንም ዘይት እኮ ለጤና ጤና ነው። አይ ሳላቅ ነው ግን ይሄ ተገልብጦ ቢኖረት ሁሌ ግልብጥ አለ። ሳይታ አውቄ ደግሞ እንዲገለበጥ እንዲያደርጋለሁ መሰለኝ። እኔ አሁን ዘይት ብዙ አልበላም፣ ምክንያቱም ወፍራም ሰው ነኝ። እሱ ደግሞ ቀጭን ነው ለራሱ ሲል። እኔ አይ ግን ዘይት መብዛት የለበትም። የምር ዛሬው ግን ተገልብጦብኝ ነው። ጥሩ ግን ሙያው በጣም ጸዴ ነው። በጣም እኔማ ባልሰራ ይሻለኛል አንዳንዴ። ምንም አይጣፍጥልኝም እኔ እሱ የሚሰራው ግን እውነት የምሬን የዘከሰቻችሁ ነው እንዳሰማት። እኔ ምንም አይጣፍጥልኝም እሱ ግን ደግሞ ራሱም የሰራው ምግብ ይጣፍጠዋል። እና ራሱ የሰራው ምግብ አይጣፍጠኝም። ይሄ ነገር አይገባኝም። እንዴት ነው ሰው ራሱ የሰራው ምግብ አይጣፍጠው? እኔ እንጃ ደስ አይለኝም። ሰው የሰራው ምግብ ቢሆን በጣም ይጣፍጠኛል። ይሄ ልዩ ባህሪዋ ነው።
ራሷ ከሰራች አበላ ይገርማቸዋል። አይጣፍጥም። እንደዚህ የሆኑ ሰዎች ይኖራሉ መቼም። እኔ የራሱን ምግብ የሚያደንቅ ሰው ይገርመኛል። እንዴት ጥፍጥ ያለ ምግብ ሰርቻለሁ እና ማለት ቀምሶት እንደዛ ማለት መቻል ለእኔ በጣም ተአምር ነው። ሲመስለኝ አፍንጫ ሴንሲቲቭ ስለሆነ በቃ ሽታውን አስቀድሞ እንትን ይለዋል ያጣጥመዋል። እሺ ከዛ ስቀምሰው ምንም አይልም እኮ የምታሸችው ነገር እኮ እንደውም በጣም ይጣፍጥሽ። ትኩስ ያለ ኦልሬዲ ተሰራው ሽችቻለሁ። መቅመስ አያምርሽም? ወጥ ጨምሬ ልምጣ? እኔ ጨምራለሁ። እኔ በሰራው እናላችኋለሁ። ወንድ ልጅ መስራት ያስፈልጋል። አሁን ዛሬ እኔ ጉንፋን ይዞኛል። በቃ መስራት ለእኔ በጣም ከባድ ነበር። ያው እሰራለሁ። እሱም አንዳንዴ ለሴት ያሳርፋል። የሰሞኑ ብርድ እንግዲህ ብዙዎቻችሁ ትረዱኛላችሁ ብዬ አስባለሁ። እኔ ግን በቃ እንደዚህ የሚባል ነገር ነው ብዙም አይመችኝ እና ጀነራሊ ምግብ መስራት መልመድ አሪፍ ነው። እዛ አይመስልሽም? በቃ የትኛው ምግብ ነው የምትወጂው ግን? ሁሉንም። እንደዛ ሲሆን ውሸት ነው ይመስላችሁ አሁን ሰዎች? እኔም ውሸት ነው ይመስለኝ እንደዛ። እስቲ ሁሉንም ነው። ፓስታ ፎርኖ? አይ እሱን አልፈልግም። በተለይ ስጋ ነክ ነገር ከዚህ በፊት ፖስት አድርገናል። አፋኝ ሰርቶዴ አፋኝ ፖስት አድርገናል። ማየት ትችላላችሁ። እና ጸዴ ነው። ጉንፋን ጊዜ ምናምን በደንብ ሳልሰራልኝ ጾም ነው። ስጋ ቤት የለም ዛሬ አለ። የሱፐር ማርኬት ስጋ ደግሞ ብዙ አይመችም። ኧረ አንገዛም እኛ ጾም ነው እና እንገዛለን። አንገዛም እና ለማንኛውም አካውንታችንን እንደምለው ሰብስክራይብ ማታረጉት? አዎ በደንብ ሰብስክራይብ አድርጉ ባካችሁ። እኛም እንድንበረታታ ሼር ምናምንም አድርጎልን አዲስ ሀሳቦችን ይዘን እንመጣለን። ደግሞ ቀጣይ ጊዜ በመጡት ጊዜያት ሰው እንጋብዛለን። ገስት ምናምኖች ይኖሩናል እና ላይክ፣ ሼር፣ ሰብስክራይብ አድርጉ ባካችሁ። በቃ እኛም እራታችንን እንብላ። አጨቅጭቁን። አረ አውቀን ነው። አብራችሁን ስለነበራችሁ ደስ ብሎናል። ቻው ባይ ባይ።